ለሁላችሁም ግልጽ እንደሆናችሁ አካውንቱን የተቀበልኳት በሙሉ ኢቭን አንድ ልብስ ሳትቀይር እንደ ሰው አንድ ጃኬት ሳታደርግ በቲክታክ የምታገኘው የነበረ ጊፍት በሙሉ አውጥታ ለራሷ ስለምትጠቀምበት የነበረ ነው አካውንት። ምክንያቱም ልጅቷ ትፈራታለች፣ ረግጣታለች። በቃ ምንም ነገር መልስ እንዳትሰጥ አድርጋ ነው ያሳደገቻት። በራሷ ፍላጎት ሲሆን በእናቷ ፍላጎት ነው ያሳደገቻት። ልጅቷ በእናትና ልጅ አታገኝም በጭራሽ። ቤተሰቦች የተከበሩ ቆራቢ ሰጋዲዎች ናቸው። በእምነታቸው፣ በሀገራቸው፣ በህዝባቸው የማይደራደሩ ህዝብ ነው ያለኝ። እናት አባት ነው ያለኝ። ገባሻ? ዛሬም ወዳታለሁ፣ ነገም ወዳታለሁ፣ ከነገ ወዲያም ወዳታለሁ። እናት ስለሆንሽ ብቻ ማከብርልሽ ምንም ተአምር የለም። እናት የእናት ክብርነት ይዛ ስትሄድ ነው እንደ እናት የምታከብራት የምችለው። እንደ እናት ካላከበረች፣ ልጅቷን ካልያዘች፣ ካልጠበቀች እናት ልትሆናችን በምንድን ነው እናት እንዴ? ከማንም በላይ እኮ እዚህ ሀገር መጥተው እያሳደጉን ያሉ እናቶች ናቸው ማርያም በ10 እጥፍ የሚሻሉት። አሁንም ለዴዚ ስል ወይት አሁንም ወገን ማርያም እኔ እናቴ ትሞታት ነው። ከማንም ዘርጋ መነካካት አልፈልግም። አሽ ስደብ፣ አገሬን ስደብ፣ ማንነቴን ስደብ፣ ህዝቤን ስደብ፣ እናቴ ስደብ አልነካሽም። አማራ እንደዚህ፣ ኦሮሞ እንደዚህ፣ ትግራይ እንደዚህ፣ ኢትዮጵያ እንደዚህ፣ ኤርትራ እንደዚህ አልልም። ነበር ይበራል ከአሁን በኋላ በጭራሽ አልልም ማለት ነው። እንደፈለግሽ ስትለፈልፊ ትዋለሽ። ባልሰማኝ ነው ማልፍሽ። ኦኬ በቀደሙን ላይ ብላይ መጥቼ ያወራሽ ለምን ዴዚን ስታስለቅሻት ስለነበር ነው፣ እያለቀሰች ስለነበር ነው። 21 ዓመት ሙሉ ይበቃሻል ያልኩሽ ደግሞ ገበናሽን ጉድሽን ስለምታውቂ ነው። እና ስለሆንሽ ብቻ የግድ መከበር አለብሽ እንዴ? ዴዚን አፈቀርኳት ማለት ለዘላለም ከዴዚ ጋር ኖራለሁ ማለት አይደለም። በእናቴና በአባቴን አይቼዋለሁ። እየተዋደድክ መለያየት እንዳለ በእናቴና በአባቴ አውቀዋለሁ። እየተዋደዱ ስለተለያዩ ማለት ነው። ገባሻ? አሁን አዞርሽው አሌክስ ለኦሮሞኑ አስወልጄ በወልም ለራሱ ማለት ነው። ማርያም አቅም ቢያጥረኝም እጄ ቢሰበር እግሬ ቢሰበር ለማንም አሳልፌ አልሰጣትም። ቤተሰቦቼ ይበቁኛል። ቤተሰቦቼ አልፈም ህዝብ ይበቃኛል። ደግ ህዝብ፣ የዋህ ህዝብ ነው ያለኝ። ለራሱ ተርፎ ለሌላ የሚሆን ህዝብ ነው ያለኝ። ዴዚ በግልጽ አድርጌ ልንገርህ፣ እናቷን ዲስሪስፔክት ማድረግ አትፈልግም። በግልጽ አድርጌ ልንገርህ ማለት ነው። ማርያም እናቷን ስታወራ ስትሰማት ልንገርህ ይሆን ማለት ከመጀመሪያው እስከ መጨረሻ ስለ ፕሮጀክት እና ስለ ፕሮሚሽን ብቻ ነው እያወራች የነበረው። ምንም ዴዚን የሚጠቅም ነገር አላወራችም። ምንም ነገር ማለት ነው። ገባካ? ፕሮሚሽን የምትሰራው የነበረው ዴዚ አንድ ብርም አልተቀበለችም። እሱ የእናቷን ያሳደገቻት ልጅ ትውሰደው። ስለሱ ምንም አያገባኝም። ገባካ? የቤትን ገበና ግን ቤት ነው የሚተወው፣ ሶሻል ሚዲያ ላይ አይወጣም። እናቴ ሆነ የጀመረችው ገበናውን ወደ ሶሻል ሚዲያ ማውጣት። ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች፣ ግሩፕ ሰብስባ ማለት ነው። ቆይ አንተ ያልገባኝ ነገር በእናትና በልጅ መካከል ዋዩን ባዶንጌሪ እሱን ያልገባኝ እንዴ ቮይስ አለ እኮ ልላክልህ የሚማኛ እንዴ እኔ ፕሪዮ አምሃራ ነኝ፣ እሱ ትግራዋይ ነው። እኔ ያለው ደግሞ ትግራዋይን አታገቢም እንጃለቻት እኮ ቪዲዮ አለ። እቺ ልጅ እኮ ልንገርህ የሚማኛ እኔ ብዙ ቤተሰቦችን አውቃለሁ። ገባካ? አይደለም ከሁለት ብሔርም ከሌላም ሆኖ ከአንድ ብሔርም ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔ ናቺ ዴዚ ተዋደናል ተፋቅረናል ማለት ደግሞ ነገ አብረን ልንሆን እንችላለን፣ ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትገባ ማለት እኮ አይደለም። ገባ? እቺ ልጅ ግን አእምሯ ዳሜጅ ሆኗል። ይሄ ብቻ ነው እያልኩኝ ያሉት። በአንተ ጉዳይ ብቻ አይደል እንደ ነገር የተፈጠረው? ከድሮ ጀምሮ እኔ የማልስማማው ከአንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋል። የ2024 ብራንድ ኒው ካር የምትነዳን አዲስ አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም ብሮ። ደግሞ ይሄን ድሪም ያመጣችው ዴዚ ናት። ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቄር ነው ያለችው። በዴዚ ሀሳብ ነው እናቷ አብራት ሄደችው ኢትዮጵያ። you should understand that። ስለዚህ አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች። it's okay ልንገርህ፣ እሷ ስለዚህ በእናትና በልጅ መካከል እኔ ይሻላለሁ እያልኩ እኮ ነው። ይሻላለሁ አይደለም። ለምንድን ነው ያላልኩትን ወሬ እያወራች የራሴን ነገር መልስ